ያንዳንዱ አፈ ታሪክ ጅማሬ ያለው ያንዳንዱም ጀግና የሚጀምረው ከአንድ ቦታ ነው። ነገር ግን ሁሉም ሰው ለታላቅነት ዝግጁ ሆኖ አይወለድም። ሰላም እንዴት ናችሁ? በዛሬው ቆይታችን ዓለም ላይ በሰዎች ዘንድ መደነቅን ያተረፉና ዘመን ተሻጋሪ የሆነ አሻራ ካስቀመጡ ጀግና አትሌቶች መካከል አንዱ የሆነው የማይክል ጆርዳን ታሪክን የምናስቃኛችሁ ይሆናል። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ1963 ዓ.ም በብሩክሊን ኒውዮርክ ላይ የተወለደና እድገቱን በዊልሚንግቶን ኖርዝ ካሮሊና ያደረገው ስፖርት ወዳዱ ፈጣኑ ማይክል ጆርዳን መገፋት አትችልም መባልንና ውድቀትን ችላ በማለት በአሁኑ ሰዓት በብዙዎች ተቀባይነትን ማትረፍ የቻለ የዓለም የባስኬትቦል ደጋፊዎችን ቀልብ የሳበና ፈርቀዳጅ የቅርጫት ኳስ ተጫዋች ማይክል ጆርዳን ያስመዘገባቸው ስኬቶቹ በደጋፊዎቹ አንደበት ወደር የማይገኝለት ድንቅ ተጫዋች እንደሆነ ይመሰከርለታል። ታዲያ ይህ ተጫዋች ለመጀመሪያ ጊዜ በወቅቱ በነበረው የቅርጫት ኳስ ቡድን ዋና አባል የመሆን ህልሙ ላይ በቃላት የማይገለጽ ውድቀት ያጋጥመዋል። በሁለተኛ ደረጃ ትምህርት ቤት በቫርሲቲ የቅርጫት ኳስ ቡድን ለመመረጥ ሙከራ ቢያደርግም በቁመቱ ማጠር ምክንያት አሰልጣኙ ውድቅ እንዲሆን አደረገ። ስሙም ከተመረጡት የተጫዋቾች ዝርዝር ውስጥ አልነበረም። በዚህ ሁኔታ የተከፋው ማይክል ወደ ቤቱ በመመለስ ክፍሉን ቆልፎ ከልቡ አለቀሰ። ተጫዋቹን ብዙዎች የሚያውቁት በድል ታሪኩ ሲሆን ነገር ግን የሱ ጉዞ በውድቀትና በሽንፈት የተፈተነ ነበር። ያኔም ነበር በቁመቱ ማጠር ምክንያት ህልሙ ከነበረው ከቅርጫት ኳስ ቡድን አባልነት ውድቅ በተደረገበት ምሽት የውድቀትን እንባ ወደ ታላቅ ቁርጠኝነት የተቀየረው። ማንም ሰው ዳግመኛ አቅም የለህም ሊለኝ አይችልም፣ ማንም ሰው እኔን ሊያስቆመኝ አይችልም የሚል እምነት በውስጡ አደረገ። ከዋናው ቡድን ለመቀላቀል ያልታጨው ተጫዋቹ ከቡድኑ ተጫዋቾች በበለጠ ለብቻው መስራት ጀመረ። ስሙም ያልተካተተበትን ዝርዝር በሐሳቡ እያየ በየቀኑ ያለማቋረጥ ይለማመድ ጀመር። ታዲያ በቁመቱ ማጠር ብቻ ከሚመኘው የቅርጫት ኳስ ቡድን ውድቅ የተደረገው ይህ ተጫዋች ማንም ባላሰበውና ማንም ባልጠበቀው ሁኔታ ከአንድ ዓመት በኋላ 4 ኢንች ወይንም 10 ሴንቲሜትር ያህል ቁመቱ ረዘመ። በጽናቱና ለአስጨራሽ በሆነው ልምምዱ ራሱን ብቁ በማድረግ በቀጣዩ ዓመት ወደ ቡድኑ ሲመለስ የማንንም የበላይነት የማይቀበለውንና ሽንፈትን የማያምነውን አዲሱን ማንነቱን ለሁሉም ማሳየት ቻለ። ማይክል ጆርዳን በጊዜው ባሳየው ድንቅ ብቃት የሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ቡድን ስኮላርሺፕ ከሰሜን ካሮሊና ዩኒቨርሲቲ እንዲያገኝም አስችሎታል። እንደ አውሮፓውያን አቆጣጠር በ1982 ዓ.ም በኤንሲኤ ማለትም ከጆርጅ ታውን ጋር በነበረው የፍጻሜ ጨዋታ ላይ ጨዋታው ከመጠናቀቁ ከሰከንዶች በፊት ያስቆጠራት አስገራሚ ግብ ዩኒቨርሲቲውን ሻምፒዮን ከማድረግ ባለፈ ስሙንም በሀገር አቀፍ ደረጃ ከፍ እንዲል አስችሎታል። ይህችም ቅጽበት ማይክል ጆርዳን በህይወቱ ትልቅ ለውጥ ለማምጣቱ ወሳኝና መሰረት እንደነበረች ይናገራል። የቺካጎ ቡልስ ቡድን ሚካኤል ጆርዳንን በ1984 በሶስተኛው ድራፍት መረጠው። ቡድኑም በጊዜው ያልተሳካለትና አሰልቺም ከመሆኑ ባለፈ ማሸነፍ እንደ ሰማይ የራቀበት ቡድን ነበር። በኤንቢኤ ታሪክ ውስጥ አዲስ ለውጥ እንደሚታይ ማንም ልብ አላለውም ነበር። ታዲያ የጆርዳን መምጣት ቡድኑን አቧራውን አራግፎ የማሸነፍ ቁንጮ ላይ እንዲቀመጥ ምክንያት ሆነው ሰዎች ጉድ አሉ፣ ደጋፊዎች ማመን አቃታቸው። በጨዋታው ታዲያ ማይክል ጆርዳን ቁጭትንና እልህን ያረገዘ ብቃቱን አሳየ። ከቅርጫት በላይ የመቆየት ችሎታውና ተከላካዮችን የማወዛገብ ጥበቡ፣ ፍጥነቱና ጥሎ መግባቱ የስበት ኃይል በሱ ላይ የማይሰራ ይመስል የጥበብ ፍጹም ቅኝት ነበር። ማይክል ጆርዳን የጫማ ንግድ፣ የፋሽን ሾው ትርኢቶችና የስፖርት ማስታወቂያዎችን ሳይቀር ሁሉንም ነገር ለወጠ። ነገር ግን ወደ ሻምፒዮንነት የሚወስደው መንገድ አሁንም እጅግ በጣም ፈታኝ ሆኖበት ነበር። ተጫዋቹ ግቦችን በተደጋጋሚ ማስቆጠር ቢችልም ቡድኑ ግን ሻምፒዮን መሆን አልቻለም።
ተቺዎችም እንዲህ አሉ፣ እሱ አስቆጣሪ ብቻ ነው፣ ሻምፒዮን አይደለም። ከፊቱ እንደ አንዳች መሰናክል የቆመው በዲትሮይት ፒስተንስን ቡድን ውስጥ የነበሩ ባድ ቦይስ የተሰኙ የቡድን አባላት ተጫዋቹን በኃይልና በስነ ልቦና ጫና ለማስቆም ሙከራ ያደርጉ ነበር። ሙከራቸውም ቀጠለ። በተከታታይ ለ3 ዓመታት ሲደረጉ በነበሩ ጨዋታዎች ላይ የማይክል ጆርዳን ቡድንን የሻምፒዮንነት ህልም ቀበሩት። ታዲያ እነዚህ ውድቀቶች ሁሉ ተጫዋቹን እጅግ በጣም የፈተኑትና ጥንካሬውን ድጋሚ በመሰነቅ ቁርጠኝነትን ተላብሶ ብቃቱ እንዲያዳብር ያደረጉት እልህ አስጨራሽ አጋጣሚዎቹ ነበሩ። እንደ አውሮፓውያን አቆጣጠር በ1991 ዓ.ም በመጨረሻ የማይክል ጆርዳን ቡድን ተፎካካሪ ቡድናቸውን ፒስተንስን ጠራርገው አሸነፉ። ይህም የጆርዳን ትልቁ ስኬት ነበር። በቀጣዮቹ ተከታታይ 2 ዓመታት በ1992 እና በ1993 ዓ.ም የመጀመሪያውን ተከታታይ 3 ድሎች ለቡድኑ ማስመዝገብ የቻለባቸው ዓመታት ናቸው። ከዛን ቀን በኋላ ተጫዋቹ በቀላሉ የሚናቅ ተጫዋች ሳይሆን በቅርጫት ኳስ ንጉስ ሆኖ ቀጠለ። ምንም እንኳን በአባቱ አሳዛኝ ህልፈተ ህይወት ምክንያት በድንገት ለ2 ዓመታት ራሱን ቢያገልም በ1995 ዓ.ም አይ አም ባክ በሚል ቀላል መልእክት ተመለሰ። መመለሱም የቅርጫት ኳስ ዓለምን እንደተለመደው ወደ ከፍታ ያመጣበት ዓመት ነበር። የጆርዳን ቡድን በታሪክ ታይቶ በማይታወቅ ሁኔታ ሁለተኛውን ተከታታይ 3 ድሎች አስመዘገቡ። በድምሩ 6 የኤንቢኤ ቻምፒዮና ቀለበቶችና 6 የፍጻሜ ጨዋታ ምርጥ ተጫዋች ሽልማቶች። እያንዳንዱ ውጤት በወርቅ ቀለም የተጻፈ የጽናትና የእምቢተኝነት ማሳያ ናቸው። ማይክል ጆርዳን ካስመዘገባቸው ውጤት በላይ ነው። ተጫዋቹ በዓለም የቅርጫት ኳስ ደጋፊዎች ዘንድ የሚታወቀው ባስመዘገባቸው ቀለበቶችና ባሳያቸው ድንቅ ብቃቶቹ ብቻ አይደለም፣ በአስተሳሰቡም ጭምር እንጂ። ታዲያ ነገሩ እንዲህ ነው። አንድ ጊዜ በንግግሩ እንዲህ ብሎ ነበር፣ በሙያዬ ከ9000 በላይ ኳሶች አምልጠውኛል። ወደ 300 የሚጠጉ ጨዋታዎችንም ተሸንፌያለሁ። በህይወቴ ደጋግሜ ወድቄያለሁ። እናም ለዛ ነው ሁሌም ስወድቅ ቶሎ የምነሳው። ይህም ነው ሚስጥሩ። ውድቀት መጨረሻ አይደለም፣ እሱ መጀመሪያ ነው። ተጫዋቹ በታሪክ ውድቀትና መገፋት እንዲሁም ደግሞ ሽንፈት የማቆሚያ ምክንያቶቹ ሳይሆኑ የመነሳትና የማሸነፍ ምልክቶቹ ናቸው። ከሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ቡድን አትችልም ተብሎ ተባሮና ተንቆ የነበረ ነገር ግን ህመሙን ወደ ጉልበት ቀይሮ በታሪክ ታላቁን የቅርጫት ኳስ ዓለምን የቀየረ አንድ ፈርጥ ተጫዋች፣ ስሙን ዓለም ሙሉ ይጠራዋል፣ ማይክል ጆርዳን። የተጫዋቹ የስኬት ታሪክ የሚያስተምረው ታላቅነት የሚለካው በተፈጥሮ ስጦታ ብቻ ሳይሆን በውስጣዊ እልህ፣ በውድቀት ልክ እንደ ድል በመማርና ያለማቋረጥ በጽናት የመስራት ቃል ኪዳን በማክበር መሆኑ ነው። የማይክል ጆርዳን የህይወት መዝገብ፣ የቅርጫት ኳስ ታላቁ ተጫዋች፣ the greatest of all time።